ይሄ ጥበብ እንግዲህ ደግሞ እዩት፣ አረንጓዴ የበዛው ነው። መደቡ በሰማያዊና በወርቀ ዘቦ ያሸበረቀ ልብስ ነው። በጣም የሚያምር ልብስ ነው። በትክክል ደምቀናል የሚያስብል ልብስ። ይሄ በቃ በግሩፕ ራሱ ቢለበስ ይሄ ሰላም ሰላም የሰላም ቲዩብ ተከታታዮች ቤተሰቦች ፋሚሊዎች እንዴት ናችሁ? እንዴት ሰነበታችሁ? እንግዲህ በባለፈው ቪዲዮ እንግዲህ አዳዲስ ልብሶችን አሳይቻችሁ ነበር ለፋሲካና ለተለያዩ ፕሮግራም ይሆናሉ ብዬ ያዘጋጇቸውን። ዛሬ ደግሞ እንግዲህ በአዳዲስ ጥበቦች ዛሬ አብዛኛው መካከለኛ ጥበቦችን ይዣለሁ። እንግዲህ እነሱንም እያሳየዋለሁ። ደግሞ እንደዚህ ፏ ብዬ አብሬ አዳዲስ ቀሚሶችን ጥበቦችን እያሳየዋችሁ አብረን የምንቆይ ይሆናል። ቅድሚያ ደግሞ እንግዲህ ከፋሲካ በፊት ኦርደር አድርጉ። ያው ኦርደር እየበዛ ስለሚሄድ በጥራትም እንዲሰራ ቀደም ብሎ ማዘዝ ጥሩ ነው። እንግዲህ ዛሬ ያዘጋጇቸውን ጥበቦች እያሳየዋችሁ አብረን እንቆያለን። ዛሬ ደግሞ እንግዲህ እንደዚህ በቢጫ ነው የምጀምረው። ቢጫ ጥበብ ነው፣ በጣም ነው የሚያምረው። ይሄ ለተለያየ ፕሮግራም የሚያደምቅ ልብስ ነው። ቢጫ ነገር ያው የታወቀ ነው፣ ቆንጆ ነው። መደቡ ላይ ምንም አይነት ወርቀ ዘቦ የለውም፣ ጥቁርና ቢጫ ነው። ያው ቢጫው ይበዛል፣ ቢጫ መደብ የተባለው ለዛ ነው። ዲዛይኖቹ ደግሞ እንደምታዩዋቸው ቅልብጭ አሉ፣ በጣም ነው የሚያምሩት። የከለር አገባቡ በቃ ይሄ ቀረሽ የማይባል በጣም የወደድኩት ልብስ ነው። ነጠላውን ያው ያላሳየኋችሁ ወደ መቋጫ ቤት ሄዷል። እንግዲህ ሶሪ፣ ለከስተመሪ ኦርደር የመጣ ልብስ ነው። በጣም ነው የሚያምረው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 30 ሺህ ብር። በጣም ነው የሚያምረው። እኔ በጣም የወደድኩት ልብስ ስለሆነ ነው ጊዜ አባከንኩበት። ለፋሲካ ለተለያየ ፕሮግራም እንግዲህ መጪው የሰርግ የተለያየ ፕሮግራም ነው። እንግዲህ ለነዛ ሁሉ ይሆናሉ ያልኳቸውን ዛሬ በጥበብ በቃ ያሸበረቁ የሚያማምሩ ልብሶች ናቸው። ቆንጆ ልብሶች ናቸው እንደምታዩት። እኔ ዛሬ እንግዲህ የሚያማምሩ ልብስ ናቸው ያመጣኋቸው። እዩዋቸው፣ ድምቅ ለእናት ለተለያየ ለክርስትና፣ ለሽምግልና፣ ለተለያየ ፕሮግራም መሆን የሚችሉ ናቸው። ነጠላዋንም ላሳያችሁ። እዩዋት፣ ነጠላዋ ራሱ አነስም ብላም ቢሆን ጥበቧ ቅልብጭ ያለች ቆንጆ ጥበብ ናት። ትልቀቱን ሁሉም ነጠላዎች 2 ሜትር ከ20 ናቸው። እዩት፣ እንትኑ መነኑ ራሱ ጽድት ያለ መነን ነው። በጣም የሚያምር መነን ነው። እንዲህ ተደርጎ ሲለበስ ራሱ ያለው ግርማ ሞገስ እዩት፣ በጣም ነው የሚያምረው። ቆንጆ ልብስ ነው ይሄ። በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 23 ሺህ። ይሄ ደግሞ እንግዲህ በጎመኔ ያሸበረቀ ልብስ ነው። እንዴት ነው አያምርም? በጣም የሚያምር ልብስ፣ ቆንጆ ልብስ ነው። ዝም ያለ ሆኖ ግን በቃ እኔ ነኝ ያለ ልብስ በወርቀ ዘቦ ያሸበረቀ ቆንጆ ነው። በጣም ወርቀ ዘቦ የበዛው ልብስ ነው። ለእናንተ ያው ብዙ ጊዜ አይገባም አውቃለሁ፣ እጃችሁ ላይ ሲደርስ ነው የምታዩት። ነጠላዋን ደግሞ እዩዋት፣ ቆንጆ ነጠላ ናት። 2 ሜትር ከ20 ነው ነጠላው። እዩት እንዴት እንደሚያምር ቆንጆ ነጠላ ነው። እንደዚህ ሲለበስ በቃ ይሄ ልብስ አንደኛ ከዛሬ ልብሶች ራሱ አንደኛ ብለው በጣም የሚያምር ልብስ፣ ቆንጆ ልብስ ነው። ጥበቡ በጣም ትልቅ ነው። ለእናቶች፣ ለመልስ፣ ለሽምግልና፣ ለተለያየ ፕሮግራም መሆን ይችላል። መጪው ፋሲካ ነው እንግዲህ ፋሲካን ድምቅ ብለን እግዚአብሔር በሰጠን እድሜ እንግዲህ በዓልን ፏ ብለን የምናከብርበት ጥበብ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆለት 23 ሺህ። ይሄ ጥበብ እንግዲህ ደግሞ እዩት፣ አረንጓዴ የበዛው ነው። መደቡ በሰማያዊና በወርቀ ዘቦ ያሸበረቀ ልብስ ነው። በጣም የሚያምር ልብስ ነው። ይሄም በቃ ምርጥ ልብስ ነው። ዲዛይኖቹ፣ ጥበብ አገባባቸው፣ ነጠላው ቆንጆ ልብስ ነው። የሚያምር ልብስ ነው። በግሩፕም በብቻም ለብቻም ቢለበስ በጣም የምትወዱት እየወደዳችሁት የምትለብሱት ልብስ ነው። በጣም የሚያማምር ነው። ዛሬ እንግዲህ ያስኳቸው ቆንጆ ቆንጆ ጥበቦች ናቸው። እንደምታዩት ነጠላው ራሱ ትልቅ ነጠላ የሚባል ነው። ቆንጆ ነጠላ ነው። እስኪ ነጠላውን እኔም ጣል አድርጌ እንደዚህ እምር የሚያደርግ ልብስ የእውነት እስቲ እዩት። እዚህ ላይ ራሱ ያለው ውበት ቆንጆ ጥበብ ነው። በጣም ነው የሚያምረው። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን በሚያምር ዲዛይን ተሰርቶ አልቆ 22 ሺህ።
ቀይ ነገር ደግሞ መቼም እንግዲህ ለባሽ ያውቀዋል። የቀይን ልብስ በትክክል ደምቀናል የሚያስብል ልብስ ይሄ በቃ በግሩፕ ራሱ ቢለበስ ይሄ በቃ ምንም ቃላት ራሱ አይገልጸውም። ለመድመቅ በቃ አንደኛ ልብስ ነው። በጣም የሚያምር ልብስ ነው። ነጠላው ራሱ በጣም ትልቅ የጥበብ ያክል ትልቅ ጥበብ የሚወድ ሰው ይሄ ልብስ ነው መልበስ ያለበት። ጥበቦችም እንደምታዩት በጣም ያምራል። ቆንጆ ጥበብ ነው። ነጠላውንም ላሳያችሁ። የነጠላው ትልቀት ራሱ የቀሚስ ይሄ መካከለኛ ጥበብ የሚባል መካከለኛ ጥበብ አይነት ሳይዝ ያለው ነጠላ ነው። እንግዲህ እዩት ትልቀቱ የእውነት እያጋነንኩት አይደለም። በትክክል ትልቅ ነጠላ የሚባል ትልቅ ጥበብ የሚባል ነው። በጣም ነው የሚያምረው። እንደዚህ ሲለበስ ነጠላዎች ራሱ የሚሰጠው ግሬስ ቀላል አይደለም። በጣም ነው የሚያምር። ይሄ ልብስም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 25000። ቀሚሱ ደግሞ እንደዚህ ውበቱን ለማየት እንግዲህ እንደዚህ ማየት ቀላል ነው። ልብሴን ቆንጆ ቆንጆ ትያለሽ ግን ብዙ ከስተመሮቼ ልብስሽ ቆንጆ ነው ትሉኛላችሁ። በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። ጥበብም መካከለኛ ጥበብ ለምትፈልጉ ፐርፕል ነገር ለምትወዱ በቃ በፐርፕል በወይነ ጠጅ ዝንጥ ብላ የተሰራች በጣም የምታምር ጥበብ ናት። ፍላወሯም እንደምታዩት በጣም ቆንጆ ነው። በጣም ነው የሚያምረው። ቅልብጭ ብላ የተሰራች ይዋት ነጠላዋ ራሱ በዳይመንድ የወጣች ነች። በዚች በራሷ መጠለፍ ትችላለች። መቼም ሁሌም ሁለት አይን ነው የምትይ እንዳትሉኝ እያልኩ ነው ማልለው። ሁለት አይን ነው ማልለው። ያው ሁለት አይን ልብስ ሁሌም ስለሚይዝ ነው የታወቀ ስለሆነ ነው። እንግዲህ አንድ አይን ከሆነ አንድ አይን ነው ብዬ ለከስተመሬ እናገራለሁ። ሳልናገር አልክም። እቺ ልብስ በጣም ነው የምታምር። እንግዲህ አታምርም? በጣም ነው የወደድኳት። ይቺም ቆንጆ ሆና በምትፈልጉት ተሰርታ 22000። ይሄ ልብስ ደግሞ እንግዲህ እንደዚህ ተለቅ ብሎ በጣም ነው የሚያምረው። ትልቅ ጥበብ ነው። ቆንጆ የሚያምር የከለር አገባብ ያለው ጥበብ ነው። አያምርም? በጣም በቃ ፒንክ እና ወይነ ጠጅ ከለር ተቀላቅሎ የተሰራ ልብስ ነው። እዚህ ጋር ያለችው ቢጫ መደቧ ልሙጥ ናት። ሌላው ግን በወርቀ ዘቦ በቃ አብዶ የተሰራ የሚያምር ቆንጆ ልብስ ነው። ነጠላዋንም ላሳያችሁ። ይዋት ነጠላዋ ራሱ በዚህችም መጠለፍ ራሱ ትችላለች። ቆንጆ ነጠላ ናት። በጣም ነው የምታምረው። ቆንጆ ሆኖ በዚህ በምትፈልጉት ተሰርቶ አልቆለት ይሄ 21000 ብር። ይሄ ልብስ ደግሞ አዲስ ጥበብ ነው። ይኸውት እንዴት እንደሚያምር መደቡ በቃ በወርቀ ዘቦ ቢጫው ፓርት በሙሉ ወርቀ ዘቦ አለው። አረንጓዴው ፓርት ላይ ነው ወርቀ ዘቦ የሌለው። ቆንጆ ልብስ ቆንጆ ዲዛይን ነው። በምትፈልጉት ይሄም መጠለፍ ይችላል። ያውን የምናገረው ዋጋ በሙሉ የማሽን ጥልፍ ዋጋ ነው። የእጅ ጥልፍ በምትፈልጉ ጊዜ ደግሞ በእጅ ስንት ነው ብላችሁ ያው የእጅ ዋጋ ትንሽ ስለሚጨምር ሁሉንም ዋጋውን ይቀይረዋል። እንደምታዩት ነው እንግዲህ በጣም ነው የሚያምር። ነጠላው ትልቅ ነው። ጥበቡም በጣም ትልቅ ነው። ቆንጆ ጥበብ ነው። አዲስ ጥበብ ነው። በጣም ነው የሚያምር። እዩት እንዲህ ሲለበስ ከቀሚሱ ጋር በጣም ነው የሚያምረው። ይሄ በምትፈልጉት ከወገብ በላይ ቆንጆ ሆኖ ተጠልፎ አልቆ 25000። ይሄ ደግሞ እንግዲህ ፒች ከለር የሚባለው መደብ ነው። ከለሩ ፒች ከለር ነው። ሌላው ዲዛይኖቹ ደግሞ በተለያየ ወርቀ ዘብ ነው የተሰሩት። በጣም የሚያምር ዲዛይን ነው። በጣም ነው የሚያምረው። በዳይመንድ የተሰራ ነው። በጣም ነው የሚያምረው። እነዚህ ዘንባባዎቹ በጣም ያምራሉ። ነጠላውም አነስ ብሎ በራሱ ዲዛይን የወጣ ነው። ቆንጆ ነጠላ ነው። ይሄም በምትፈልጉት በግሩፕ ቢለበስ ለተለያየ ፕሮግራም መሆን የሚያደምቅ ልብስ ነው። አዲስ ጥበብ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 20000 ብር። በጣም የሚያምር ልብስ ነው። ይሄ ከለር ደግሞ አሁን ላይ እየተወደደ የመጣ ከለር ነው። ቢጫም አይደለም፣ እንዴት ብዬ እንደምገልጸው አላውቅም። ወደ ሎሚ ከለር የሚያደራል፣ ወደ ጎመኔም ግን ላይት ነው። በጣም ነው የሚያምረው። ቆንጆ ጥበብ ነው። ባለ አንድ ደረጃ ልብስ ነው።
የሚያምር ልብስ ነው። ቆንጆ ልብስ ነው። አርቡ እንደምታዩት ትልቅ ሰፊ ጥበብ ነው። ያው ነጠላውም ደግሞ እንደምታዩት ትልቅ ነጠላ ነው። ላሳያችሁ የጥበቡን በቃ ምንም ያክል አያንስም። ቆንጆ አርጎ ነው የተሸመነ። ሸማኔ ቆንጆ አርጎ ሰርቶታል። ሁለት አይን ልብስ ነው። በጣም የሚያምር ልብስ ነው። እዩት፣ ነጠላው ትልቀቱን እዩት። ያጋነንኩት አይደለም ግን ትልቅ ነጠላ ነው። በጣም የሚያምር ነጠላ ነው። ያው እኔ በጣም ትልቅ ከሆነ ትልቅ ነው ብዬ ነው ለከስተመሮች የምነግር። እነሱም ታያቁት። በእርግጥ ይታያል። የሚታይ ነገር ብዙ ማብራሪያ አያስፈልገውም። ቆንጆ ነው። በጣም ነው የሚያምረው። ይሄም ቆንጆ ሆኖ ተሰርቶ አልቆለት 20 ሺህ ብር። ወይነ ጠጅ ነገር የምትፈልጉ ዋጋው ቀነስ ያለ ነው። በጣም የሚያምር ወይነ ጠጅ ከለር ነው። እንግዲህ የሚያደምቅ አይን ላይ ግብት የሚል በቢጫና በሲልቨር ወርቀ ዘቦ ነው ሽብርቅ ብሎ የተሰራ የሚያምር ነው። ነጠላውንም ላሳያችሁ። እዩት፣ ነጠላው ራሱ እንዴት እንደሚያምር ቆንጆ ነጠላ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ ከወገብ በላይ አልቆለት 16 ሺህ። እቺ ደግሞ እንግዲህ አዲስ ጥበብ ነች። በፒንክ ከለር ያበደች ቆንጆ ሆና የተሰራች መነኑ እዩት እንዴት እንደሚያምር እዩት። መነኑ በጣም ንጹህ አዲስ መነን፣ በጣም የሚያምር ነጭ መነን ቆንጆ ነው። ጥበቡን ደግሞ እዩት። በቃ በጣም የሚያምር ላይት ፒንክ ነው። እንግዲህ ፈርጦቹ ደግሞ በአረንጓዴ በፒንክ ከለር በኦሬንጅ ከለር የተሰሩ ናቸው። ነጠላዋም ደግሞ እንደምታያት ጠበብ ብላ በጣም የምታምር ነች። እቺም ቆንጆ ሆና ተሰርታ አልቃላት 19 ሺህ። ቆንጆ ልብስ ናት። አዲስ ጥበብ ናት። ይሄ ልብስ ደግሞ እንግዲህ በጎመኔና በኦሬንጅ እንትን ብሎ የተሰራ ነው። በጣም ነው የሚያምረው። እዩት ጥበቡ። ልብስ ሲሰራ ነው የሚያምር። አሁን ይሄ ልብስ በጣም ተሰርቶ ሲለበስ በቃ መካከለኛ ጥበብ ነው የሚባለው። ነጠላው እንደምታዩት ቆንጆ ነች። ቆንጆ የምታምር ጥበብ ነች። እቺም ቆንጆ ሆና ተሰርታ አልቃ 17 ሺህ። ዛሬ ጠባብ ልብስ ብዬ ከያዝኳቸው ደግሞ እቺ እንግዲህ አንደኛ ደረጃ ማስቀምጣት ጠባብ ልብስ ነች። በጣም ጠባብ ሳይሆን መካከለኛ ነው፣ ጠባብ አይደለም። አይዋት እንዴት ሆና በቃ ቅልብጭ ብላ የተሰራች የምታምር ፍላወሯ ሁሉ ነገሯ ጽድት ያለች ቆንጆ ልብስ ነች። እቺንም አይዋት ነጠላዋ ራሱ በወራጅም በምንም መሰራት ይችላል። አንገት ብቻ መጠለፍ ይችላል። ይሄም ቆንጆ ሆኖ ተሰርቶ አልቆለት 17 ሺህ። የምታምር ልብስ ነች። አዲስ ጥበብ ነች። በቃ የዛሬ መካከለኛ ጥልፍ ተብለው ራሱ ያስኳቸው ልብሶች በቃ በጣም ነው የሚያምሩት። ማርያምን እያቸው። ይሄ ራሱ ቀረብ አድርጋ አሳያቸው። ለየት ያለች ጥበብ ናት። ከታች ፈዘዝ ባለ ቀይ ነው የተሰራችው። በይሄ በ6 ቁጥር በሚባለው ሮዝ ከለር ወደ ሮዝ በሚቀርበው፣ ይሄኛው ደግሞ ዲዛይኑ በቀይ ትክክለኛ በቀይ የተሰራች ልብስ ነች። በጣም ነው የምታምረው። እኔ በጣም የወደድኳት ልብስ ነች። ነጠላዋንም እዋት እንዴት እንደምታምር ቆንጆ ነጠላ ናት። ይሄም ቆንጆ ሆኖ ተሰርቶ አልቆ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 17 ሺህ። ዛሬ መካከለኛ ጥልፎችን ያው አብዝቻለሁ እንዳልኳችሁ። ያው እንግዲህ በጣም ነው የሚያማምሩት ዛሬ ያስኳቸው። በቃ ሁሌ ወዳችኋቸው የምትለብሷቸው አይነት ልብሶች ናቸው። በጣም ነው የሚያምሩት። ይሄ ደግሞ ኦሬንጅ ይበዛዋል። ወርቀ ዘቦ በደንብ አለው። ቆንጆ ወርቀ ዘቦ አንድ ደረጃ ልብስ ነች። ነጠላዋም ደግሞ እንደምታዩት በጣም ነው የምታምረው። እቺ ልብስ ራሱ እየወደዳችኋት ነው የምትለብሷት። እቺም ቆንጆ ሁና በምትፈልጉት ከወገብ በላይ ተጠልፎላችሁ 17 ሺህ። እስካሁን ብዙ ዛሬ ቢጫ ነገር ብዙም አላሳየኋችሁም። ዛሬ ቢጫ ደግሞ አዩ እንዴት እንደሚያምር ባለፈርጥ ነው። እንደዚህ አይነት ልብስ ሲለበስ እንግዲህ በጣም ነው የሚያምረው። እዩት፣ ቢጫ ሆኖ በደንብ በቃ የሚያዘንጥ ቆንጆ ድምቅ የሚያረግ በጣም የሚያምር ቆንጆ ልብስ ነው። ነጠላዋም ደግሞ እንደምታዩት ፍላወራው ቁጭ ብላ የተሰራች ነች። የምታምር ልብስ ነች። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ ዳይመንድ ይሄ ፈርጥ ያለው ልብስ ያደምቃል። በጣም ነው የሚያምረው። ይሄም ቆንጆ ሆኖ ተሰርቶ አልቆ 18 ሺህ።
እንግዲህ ወይነ ጠጅ ከለር ደግሞ በመካከለኛ ጥበብ ለምትፈልጉ ይሄው በጣም ነው የሚያምር። ይሄም ቆንጆ ልብስ ነው። በምትፈልጉት ቆንጆ ሆኖ መሰራት ይችላል። መካከለኛ ጥበብ ስላችሁ ያው ከ20 ሴንቲ ብዙም አያንስም። ይሄ 18 ምናምን የሚሆን ነው። ቆንጆ ልብስ ነው። ሁለት አይን ልብስ ነው። በጣም ነው የሚያምረው። ነጠላዋ ራሱ ጠበብ ብላ ራሷን ዲዛይኗን ቁጭ አድርገው የሰሯት በጣም የምታምር ልብስ ነች። ይቺም እንግዲህ ቆንጆ ሆና ተሰርታ አልቃ 16000። ዛሬ ያው ፈጠን ፈጠን እንምል ካለው ጊዜ ብዙ ልብስ ለማሳየት ነው። እንግዲህ ይቺም ደግሞ ፒንክ ልብስ ቆንጆ ልብስ ናት። መካከለኞች ነው ዛሬ ከሰፋፊ ቀጥሎ ያስኩት፣ ብዙ ቀጫጭና አልያዝኩም። ይቺም ቆንጆ በሚባል በምትፈልጉት መሰራት ትችላለች። ነጠላዋም እንደምታዩት ቆንጆ ነጠላ ናት። ይሄም ቆንጆ ሆና ተሰርታ አልቃ 15000። ይሄ ልብስም እንግዲህ አዲስ ጥበብ ነው። እንደምታዩት በጣም ነው የሚያምር። ይሄ በቃ ሁሌም ሲለበስ እንዲህ አይነት ጥበብ ብዙ ጊዜ አይሰለች። በጣም ደስ ይላል። ሲምፕል የሚመስል ግን በቃ በግሩፕም ቢለበስ ለተለያየ ፕሮግራም መሆን የሚችል ልብስ ነው። ይቺም ነጠላዋንም ላሳያችሁ። ነጠላውም በራሱ ሳይዝ ነው፣ በጥበቡ ነው። ያን ያክል አያንስም። የምታዩት ሳይዝ ነው ነጠላው። ይሄ ነው። ቆንጆ ነጠላ ነው። 2 ሜትር ከ20 ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 16000። በጣም የሚያምር ልብስ ነው። አዲስ ጥበብ ነች ይቺም። እቺ ደግሞ ቆንጆ ቀጭን ጥበብ ናት። በጣም ነው የምታምረው። እቺ ልብስ እናቶች በጣም ይወዷታል። ሁሉ በወራጅ መሰራት ትችላለች። አንገቷ መጠለፍ ይችላል። በቀበቶ መሰራት ይችላል። ይሄ ቆንጆ ሆኖ ተሰርቶ አልቆለት 15000። በጣም የምታምር ልብስ ነች። ቀጫጭን ልብሶችን እስኪ ዛሬ እነዚህን 2 ቀልቀል አድርጌ ይዣለሁ ላሳያችሁ። በጣም ነው የሚያምሩት። እንግዲህ ጠጋ አድርጋ አሳያቸው። ሁለቱም ተመሳሳይ ዋጋ ስለሆኑ ነው። በጣም ነው የሚያምሩት። ይሄ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ አልቆለት 13 ሺህ ብር ናቸው። አዳዲስ ጥበቦች ናቸው። እቺ እንኳን ቆየት ያለች ነች። እቺኛዋ ግን ከለሯ ቀየር ተብላ የተሰራች ነች። 13 ሺህ ብር ናቸው። ይሄ ከለር ደግሞ እንግዲህ ቡኒ በወርቀ ዘቦ በጣም የሚያምር ከለር ነው። በደንብ ማች የሚያረግ ከለር ነው። ዝም ያለ ነው ግን በጣም ደስ ይላል። ይሄ ልብስ እውነት በግሩፕ በጣም ነው የሚያምረው ብትለብሱት። በጣም ደስ የሚል ልብስ ነው። ነጠላውንም ላሳያችሁ። ነጠላውም ራሱ ነው ሳይዙ። በቃ ይሄ ነው። ምንም ያክል ለውጥ የለውም። ራሱ ነው። በጣም የሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 17። እንግዲህ ተለቅ ብለው ዋጋቸው ደግሞ ጥሩ የሆኑ አሁን ይሄ ልብስ በጣም ነው የሚያምር። ዋጋውም ቆንጆ ልብስ ነው። ይሄ ደረጃ ልብስ ነው። ነጠላውም ደግሞ ላሳያችሁ። እንደምታዩት ነጠላውም ቆንጆ ነጠላ ናት። በጣም ነው የምታምር። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16000። ይሄም እንደዛው ጥበቡ ተለቅ ያለ ሆኖ ዋጋውም ቆንጆ ነው። አንዱ ደረጃ መቅረት ይችላል። እንደዚህ መሰራት ይችላል። በጣም ነው የሚያምረው። እዩት። ቆንጆ ከለር ነው። አይ ደረጃው ይኖርልኝ ካላችሁ እንደዚህ ደረጃው መኖር ይችላል። ነጠላዋም እንደምታዩት ሰፋ ያለች ቆንጆ ነጠላ ናት። እቺም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16000። በጣም የሚያምር ልብስ ነው። እንግዲህ ለዛሬ ይሆናሉ ያልኳቸው አዳዲስ ጥበቦች እነዚህን ይመስላሉ። እኔም እንግዲህ ከለበስኩት ልብስ መግለጫ ልስጥና ጨርሻለሁ። ይሄ ደግሞ እንግዲህ እኔም እንደዚህ ውብ የሆንኩበት ልብስ በጣም ነው የሚያምረው። ፈርጥ አለው። ፈርጡ እንደምታዩት በጣም ነው የሚያምር። እንግዲህ ይታያችሁ አይታያችሁ እርግጠኛ አይደለሁም። ፈርጡ በጣም ቆንጆ ሆኖ የተደረገለት ልብስ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 23000 ብር ነው። በጣም ነው የሚያምር። ይሄ ደግሞ እንደምታዩት ልብሱ አንድ አይነት ነው። እንግዲህ ይሄኛው ፈርጥ አልገባለትም። ያው ከስተመሬ ፈርጥ አልፈለገችም። እቺኛዋ ከስተመሬ ደግሞ አይፈርጥ ይኑርልኝ ይድመቅ ስትል ውበቱ ልዩነቱን እዩት። ፈርጡ በጣም ነው የሚያምረው። እንግዲህ እንደዚህ ሆኖ አልቆ ይሄኛው 23000፣ ይሄኛው ደግሞ እንደዚህ ቆንጆ ሆኖ አልቆለት 19000 ብር።
እንግዲህ ለዛሬ ይሆናሉ ያልኳቸው አዳዲስ ጥበቦችን እስካሁን እያሳየኋቸው አብረን ቆይተናል። እንግዲህ የሚያማምሩ ጥበቦችን ነበር ዛሬ ያስኩኝ። ለፋሲካ ለተለያዩ ፕሮግራሞች ይሆናሉ ያልኳቸውን ነበር ያቀረብኩላችሁ። በሚቀጥለው ቪዲዮ ደግሞ ሌሎች አዳዲስ ልብሶችን ይዤ የምመጣ ይሆናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ያበረታታችሁ ነው። በጣም ነው የማመሰግን። በጣም ነው የምወዳችሁ። አድራሻችን አዲስ አበባ 22 አውራሪስ ጸዲ ፕላዛ ነው የምንገኘው። ስልኬ 0963732121 ብላችሁ ብትደውሉ በዋትስአፕ በቴሌግራም እመልሳለሁ። ካፕሽን ላይ ደግሞ ስልኬን አስቀምጣለሁ። አመሰግናለሁ።